አህመድ ጋና ያቀረበችውን የባርነት ካሳ ውሳኔ ተቀብሏል። አሜሪካና እስራኤል ውሳኔውን ተቃውመዋል። የአውሮፓ ህብረት በበኩሉ በድምጽ ተአቅቦ አልፎታል። አሜሪካ ለኢራን ያቀረበቻቸውን 15 የሰላም ቅድመ ሁኔታዎች አስተባብላለች። የሱዳን ተቃዋሚዎች በኢትዮጵያ ታግዘው ስትራቴጂያዊቷን ኩምሩክ ከተማ ተቆጣጥረዋል። ጦርነቱ ወደ ኢትዮጵያ ተዛምተዋል። ጤና ይስጥልን ተመልካቾቻችን፣ በዝርዝር እንመለከተዋለን። የጄኔራል አብዱል ፈታህ አልቡርሃን መንግስት የተቃዋሚዎች ማለትም የፈጥኖ ደራሽ ኃይሉ አርኤስኤፍ እና የሱዳን ህዝብ አርነት ንቅናቄ ኤስፒኤልኤምኤን ኢትዮጵያ ቤኒሻንጉል ጉሙዝ ከሚገኘው ወታደራዊ ካምፓቸው በመነሳት በፈጸሙት ማጥቃት የሱዳንን ኩምሩክ ከተማ ተቆጣጥረዋል። ኩምሩክ ከሱዳን ወደ ኢትዮጵያና ደቡብ ሱዳን ለመሻገር ብሎም ወታደርን ከአባይ ሸለቆ በቅርብ ርቀት ለማስፈር ስትራቴጂያዊ ከተማ ነች። ሌሎችም በሱዳን የብሉ ናይል ግዛት የሚገኙ ከተሞች በተቃዋሚዎቹ ቁጥጥር ስር እየገቡ ነው። ባለፈው ሰኞ ዕለት ጅሩት ከተማ በሱዳን ህዝብ አርነት ንቅናቄ መያዟ ይታወሳል። የኢትዮጵያ መከላከያ ሰራዊት በበኩሉ ወደ ሱዳን ግዛት ሳይገባ ድንበር ላይ በመሆን ወታደራዊ ሽፋን እየሰጣቸው መሆኑን የዓይን እማኞች ተናግረዋል። የሱዳን የእርስ በርስ ግጭት ወደ ኢትዮጵያ ብሎም ወደ ጠቅላላው የአፍሪካ ቀንድ እየተዛመተ ይገኛል። ኢትዮጵያ ለሱዳን ተቃዋሚዎች ወታደራዊ ማሰልጠኛ፣ የመሳሪያና ስንቅ ማከማቻ ብሎም የምስራቅ ግንባር ማዘዣ ጣቢያን ያቋቁሙበትን የጦር ሰፈር ፈቅዳ ሰጥታለች። የተባበሩት አረብ ኤምሬትስ በበኩሏ በሎጂስቲክ እየተደገፈች ነው። ኤምሬትስ ከዚህ በፊት በሊቢያ በቻድና በኢትዮጵያ በኩል ለአርኤስኤፍ የጦር መሳሪያ ስታስገባ የቆየች ሲሆን ሰሞኑን በማዕከላዊ አፍሪካ በኩልም ማስገባት ጀምራለች። ካርቱምን የተቆጣጠረው የጄኔራል አብዱል ፈታህ አልቡርሃን ሰራዊት በበኩሉ ከኢራን ጋር ወታደራዊ ትብብር ለመመስረት እየተንቀሳቀሰ እንደሆነ ይነገራል። የአብይ አህመድ ባላንጣዎችም ማለትም የኤርትራ መንግስትና የህወሓትን ሰራዊት በመደገፍም ይታወቃል። አርሚ 7 የተባለው የህወሓት ጦር በሱዳን የጦር ሰፈር ተሰጥቶት ከሰፈረ 4 ዓመታት አልፈውታል። በሱዳን የእርስ በእርስ ጦርነት አልቡርሃን ደግፎ መዋጋቱም አይዘነጋም። አርኤስኤፍ አርሚ 7 ወደ ሰፈረበት ለኢትዮጵያ የአዋሳኝ የሆነው የሱዳን ግዛት እየተጠጋ ነው። የአማራ ፋኖ ከኤርትራ በሱዳን ወደ ቋራና መተከል የሚመላለስበትን ቀጠና በቅርቡ አርኤስኤፍ ዘግቶት ሰንብተዋል። ከአዲስ አበባና ከካርቱም የሚነሱ የድሮን ቅኝቶችና ጥቃቶችንም በድንበር አካባቢ ተበራክተዋል። በቅርቡ የሱዳን ተቃዋሚዎች ከህወሓት ሰራዊት ጋር ይዋጉ ይሆን? የአማራ ፋኖና የኤርትራ መንግስትስ ጦርነቱን ይቀላቅላሉ ወይስ ከውጭ ሆነው ይመለከታሉ? በቅርቡ የሚታይ ይሆናል። በተመሳሳይ ጊዜ የሚደረጉ ባለብዙ ግንባር ጦርነቶች እየመጡ ለመሆኑ ግን አዝማሚያዎች ያመለክታሉ። አሜሪካ ለኢራን ያቀረበቻቸውን 15 የሰላም ቅድመ ሁኔታዎች አስተባበለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተደረገ ያለውን ጦርነት ለመቋጨት ያስፈልጋል ሲሉ በፓኪስታን በኩል ለማሸማገል ባለ 15 ነጥብ ቅድመ ሁኔታዎች አስቀምጠዋል። በጉዳዩ ላይ የተጠየቁት የዋይት ሀውስ ቤተ መንግስት ቃል አቀባይ ካሮሊን ሌቪት በበኩላቸው ቅድመ ሁኔታዎችን አላቀረብንም ሲሉ አስተባብለዋል። ስለ 15ቱ ቅድመ ሁኔታዎች በሚዲያ የተነገረው በከፊል እውነት ነው፣ ሆኖም ሁሉም ሀቅ አይደለም፣ ቅድመ ሁኔታ አላቀረብንም ብለዋል። ጨምረውም ዋይት ሀውስ 15ቱን ቅድመ ሁኔታዎች አላረጋገጠም፣ ሚዲያ የራሱ ግምት ሀቅ አስመስሎ ከማቅረብ መቆጠብ አለበት ሲሉ ጠቅሰዋል። ለመሆኑ ትራምፕ ያስቀመጧቸው 15 ቅድመ ሁኔታዎች የትኞቹ ናቸው? እንዘረዝራቸዋለን። ኢራን ልታደርጋቸው የሚገቡ: አንደኛ፣ የኒውክሌር መርሃ ግብሯን ሙሉ በሙሉ ማቆም። ሁለተኛ፣ ዩራኒየም ማበልጸጓን መተው። ሶስተኛ፣ ቁልፍ የኒውክሌር መሰረተ ልማቶች ማውደም። አራተኛ፣ ዓለም አቀፍ የአቶሚክ ኃይል ተቆጣጣሪ መስሪያ ቤት ራሷን ክፍት ማድረግ። አምስተኛ፣ የፓሌስቲክ ኒውክሌር ፕሮግራሟን ማውደም። ስድስተኛ፣ እንደ ሐማስና ሄዝቦላ አይነት ኢመደበኛ ወታደራዊ አደረጃጀቶችን መደገፍ ማቆም። ሰባተኛ፣ በቀጠናው የምታደርገውን ሰፊ ወታደራዊ እንቅስቃሴ መቀነስ። ስምንተኛ፣ በሆርሙዝ የባህር ወሽመጥ ለሚያልፉ መርከቦች የደህንነት ዋስትና መስጠት። ዘጠነኛ፣ ሆርሙዝን ሙሉ በሙሉ መክፈት። የሚከተሉት ደግሞ በምትኩ አሜሪካ ልታደርጋቸው ይገባሉ የተባሉ ናቸው። 10ኛ፣ የኢኮኖሚ ማዕቀቦችን ማንሳት። 11ኛ፣ ኢራን ወታደራዊ ያልሆነ የኒውክሌር ኃይል እንዲኖራት ማገዝ። 12ኛ፣ ለአንድ ወር ያህል የተኩስ አቁም እፎይታ መስጠት። 13ኛ፣ የመልሶ ማልማት ድጋፍ ማድረግ። 14ኛ፣ ራስን ተከላካይ ሚሳኤሎች ፈጽሞ ሳይጠፉ በትንሹ እንዲሆኑ ማድረግ። 15ኛ የደህንነትና የፖለቲካ ድጋፍ መስጠት።
የአሜሪካ ባለስልጣናት እንደሚሉት አሁንም ከኢራን ጋር ውይይት እየተደረገ ነው። ሆኖም ወደ ኢራን እግረኛ ሰራዊት ማስገባታቸውን ቀጥለዋል። ይህ በእንዲህ እንዳለ እስራኤል በበኩሏ በተናጠል ውሳኔ ትራምፕ እስከ መጪዎቹ ቅዳሜ ጦርነቱን ሊያቆሙ እንደሚችሉ ስጋት እንዳላት ጠቅሳለች። የኢራን ጦርነት ቢቆምም እንኳን በሊባኖስ ላይ ማጥቃቷን እንደምትቀጥል ገልጻለች። አሜሪካና እስራኤል በትብብር በኢራን ላይ በሚያደርጉት ማጥቃት የቤንያሚን ኔታንያሁ መንግስት ሙሉ የእስራኤላውያን ድጋፍ ያለው ሲሆን የትራምፕ መንግስት በአንጻሩ ተቃውሞ እየገጠመው ይገኛል። አሜሪካ የምትዋጋው ፖለቲካ፣ ወታደራዊና ኢኮኖሚያዊ ኃይል ሚዛን ለማስጠበቅ ሲሆን እስራኤል በአንጻሩ ላለመጥፋት እየተዋጋች ነው። ተመድ ጋና ያቀረበችውን የባርነት ካሳ ውሳኔ ተቀበለ። አሜሪካና እስራኤል ውሳኔውን ተቃውመዋል። የአውሮፓ ህብረት በበኩሉ በድምፀ ተአቅቦ አልፎታል። ዘመናዊ ባርነትን ለማስቀረትና ለታሪካዊ ባርነት ተጎጂዋ አፍሪካ እውቅናና ካሳ እንዲሰጥ ስትል ጋና ያቀረበችውን ውሳኔ የተባበሩት መንግስታት ድርጅት በጠቅላላ ጉባኤ ተቀብለውታል። ውሳኔውን 123 ሀገራት ደግፈውታል። አሜሪካና እስራኤልን ጨምሮ 3 ሀገራት ተቃውመውታል። እንግሊዝን ጨምሮ የአውሮፓ ህብረት በድምፀ ተአቅቦ አልፈውታል። ኒውዚላንድ በታሪክ በባሪያ ንግድ እንቅስቃሴ በኩል ለፈጸመችው ስህተት በይፋ ይቅርታ የጠየቀች ብቸኛዋ የአውሮፓ ሀገር ሆናለች። እንደ ጋና አሃዝ ከ15ኛው እስከ 19ኛው መቶ ክፍለ ዘመን ድረስ ከ12.5 ሚሊዮን አፍሪካውያን በባርነት ተሸጠው ተወስደዋል። ውሳኔው ለታሪካዊ ተጎጂዎች እውቅናና ካሳ መስጠትን፣ ቅኝ ግዛትም ሆነ በባሪያ ንግድ ምክንያት የተዘረፉ ቅርሶችን መመለስን፣ ቅኝ ግዛትም ሆነ ባርነት ዳግም እንዳይከሰት ዋስትና መስጠትን፣ ዘመናዊ ባርነትንና ቅኝ ግዛትን ማስቆምን ታላሚ ያደረገ ነው። ባርነት ማለት ሰብአዊነት ላይ የሚፈጸም ወንጀል ማለት ነው ሲል ተመድ በይኖታል። ይህ በእንዲህ እንዳለ ጋና ከአውሮፓ ህብረት ጋር የወታደራዊና ደህንነት ስምምነቶችን ተፈራርማለች። ተመልካቾቻችን ዜናዎቻችን የእስካሁኖቹ ነበሩ። ጤና ይስጥልኝ።